ብሩክ በጣም እየተጎዳ ነው። በጣም በሀይሚ ቦታ እኔ ሆኜ ደግሞ የበለጠ ደስተኛ ባደርገው በጣም ነበር ደስተኛ። እኔ በጣም ይከፋል ዳኒ በመሀላቸው ጋር ከዚህ ጋር በጣም ብዙ ነገር እየፈጠርክ ይጋልቺ ፍቅረኛ ሆኜ ቢሆን ኖሮ እስካሁን በጣም አስደስተው ነበርና በጣም ተጎድቻለሁ። አንተ እነሱን አለያይተህ አንተ ብዙ ነገር ልታደርግ ፈልጋለና ዳኒ ያደረክ ያለው ነገር ከሰው ማይጠበቅ ከኔ ያላቅም ብቻ ምን እንደምል እነሱ እዚህ ጋር ተጋብተው ደስተኛ ቢሆኑ በጣም ደስ ይል ነበር። ግን እዚህ ጋር የምታደርገው ነገር እንጃ በጣም ከባድ። እነሱን አለያይተህ ምን እንደምትጠቀም አላውቅም። እዚህ ጋር ሀይሚስ ብትሆኚ ማለት እንዴት ነው የምትወጂ ከሆነ ለምን ትጨክኝበታለሽ? ለምንስ ያስፈልጋል? የምትወጂ ከሆነ ባትለየው ደስ ይለኛል። የምር እንዲጎዳ ስለማልፈልግ በጣም ስለሚያሳዝን ደስታ ያ ያለፈው ጊዜ ሰላም ፋሚሊዎቻችን እንዴት ናችሁ? ትናንት ብሩክ በለቀቀው ቪዲዮ እንግዲህ አይታችኋል። ብዙ ነገር መጥቶበታል እና ዳኒ እንደዛ ትናንት ያ ሁሉ ነገር ተፈጥሯል። አሁን ደግሞ ለምንድን ነው ከብሩክ ራስ ማትወርዱት? ማለት ብሩክ ከዚህ ጋር ምንም ያጠፋው ነገር የለም። ለምንድን ነው ይሄ ሁሉ ነገር እየደረሰበት ያለው? እና እኔ እንጃ። እኔ ሀሳባችሁን ብቻ ኮሜንት ላይ ያሳውቁኝ። ብሩክ ከዚህ ጋር ምንም ያጠፋው ነገር የለም፣ ምንም ማለት ነው። እና እኔ ብሩክን በጣም ነው የምወደው አከብረዋለሁ። እና ከብሩክ ራስ ብትወርዱ በጣም ነው ደስ የሚለኝ። እናንተ ደግሞ ሀሳብ አስተያየታችሁን ኮሜንት ላይ ግለጹልኝ። በበለጠ ደግሞ አሁን ከጓደኞቼ ጋር እንወያይበታለን። ብሩክ በጣም ይናደዳል፣ በጣም ተናዳጅ ነው እና በዚህ ያህል ደግሞ ጫና ባይበዛበት እንደኔ ይሄን ያህል መጥፎ ልጅ አይደለም። እና ፋሚሊዎች ከብሩክ ራስ ቢወርዱ ብቻ። ብሩክ ምንም እዚህ ጋር ያጠፋው ነገር የለም። ምንድነው እንደዚህ አስቸኩለሽ የጠራሽን? ምን ተፈጠረ ደግሞ? ስለ ብሩክ ምንድነው አይንሽ ቀልቷል? በሰላም ምን ነው አለቀሽ እንዴ? አይ ያው እሱ ላይ በደረሰው ነገር ትንሽ ከፍቶኝ ስለነበረ አንተ አልቅሳለች። በሰላም ነው ግን? አዎ በሰላም ነው። በእናትህ አስላትም እኮ የብሩክ ነገር ብሩክ በቃ ሁልጊዜ ስለ ብሩክ ሳታነሳ ስለ ብሩክ ሳታወራ ውላት አይደለም። የሚገርም ነገር ምንም ባላደረገው ነገር ትልቅ ነገር እየደረሰበት ነው። ምን አይነት ዜና ደግሞ መጣ? በቃ ተናዳጅ በመሆኑ ወይም ደግሞ በሚናገረው ነገር ሰው ላሱ ላይ እየወረደበት ነውና በዛ ነገር እናንተ ምን ትላለች? ብሩክ ሲነካ ትንሽም በጣም ብሩክ ማለት አይደል? እኛ እሷ ብቻ አይደለም የሚሆነው ገባ? ሁሉም ቤተሰብ ነው ገባ? ፋሚሊዎች የሱ ተመልካቾች ናቸው አይደል እንዴ? ሁሉም የሚያዝኑትኝ እሱ ብቻ አይደለም። ሃይሚም ስትነካ ራሱ በጣም እኛ ይደብረናል፣ እናዝናለን ሁላችንም። ለምን እንደ አንድ ተመልካች ሆነን ያን የነሱን ስንከታተል በጣም ያሳዝነናል፣ ልባችን ይነካል። እነሱ ደግሞ በሚለቁት ቪዲዮ ሰው ጋር የሚፈጥረው ሞቲቬሽን በጣም ከባድ ነው። የበለጠ ደግሞ ብሩክ ላይ ብዙ ነገር እየደረሰበት ነውና ትላንትና እንደውም የለቀቀው ቪዲዮ እንዴት ነው? በጣም ያሳዝናል። እነታን ነው በጣም ፋሚሊዎች አሳዝነሽ ነው። ግን አንቺ እንደዚህ ሆነሽ በጣም ነው ልብ የተነካው። ኖ አይ ልክ ናት ለመሰለ። አሁን ትላንትና የተፈጠረው ኬዝ ካየኸው ቪዲዮን አይተዋል መሰለኝ። ቪዲዮን ካየኸው እንዴት ነው ሃይሚን ቤቱን አሳይኝ አላት አይደል እንዴ? ሃይሚን ቤቱን አሳይኝ ሲላትኝ ቤቱን እንግዲህ እሷ እንግዲህ ይቅርታ ልጠይቀው ምናምን እኔ እንደውም ደስ ብሎኝ ነበር። በቃ ይቅርታ ሊጠይቀው ነው፣ ከዳኒ ጋር ሰላም ሊፈጥሩ ነው ገባ ብዬ በጣም ደስ ብሎኝ ነበር። ብዙ ሰው እንደዛ ነበር ያሳበው የጠበቀው። ከዛን ግን ምን ተፈጠረ መሰለ? ብሩክ ቤት ከደረሰ በኋላ
በቃ በጣም ስሜቱ ተነካ። በጣም በሱ ነገር ነው ብዙ ሰው እየወቀሰ ያለውና ለዛ ነው የሁሉ ነገር እየመጣበት ያለው። ግን እኮ እኔ እንደኔ ግን ብሩክ አሁን ጥፋተኛ ነው ብዬ አላስብም። ለምን አሁን አንዳንድ ከዚህም እየወጉ ልጁን እንግዲህ ማይሆን ቦታ እንዳይከቱት ነው እኔ የምፈራው ነገር ማለት ነው። ለምን አሁን ልጁ ግንፍል ይላል፣ ቶሎ ተናዳጅ ነው፣ ስሜታዊ ነው። ገባ እንደምናየው ግን ብሩክም ጥፋተኛ አለበት። አንቺ ዝም ብለሽ ብሩክን መደገፍሽ ነው ብዙም እንትን አይለኝም ነው በሚያደርገው ነገር እዚህ ጋር ወይን ዴቱን ውጪ ስለሚያወጣው እንደምታየው ነው እንግዲህ ይናደዳል። እሱ ነገሩ ነው በቃ ብዙ ሰውን እንዲቃረን ያደረገውና አይ ግን ስሜታዊ ወንድ ልጅ አንተም ስሜታዊ ትሆናለህ አይደል? እኔም አሁን በሚስቴ በልጄ እንኳን ከመጡ በጣም አልደራደርም። ማንኛውም ሰው በሚወደው ሰው ሲመጣ ብዙ ነገር ትሆናለህ። ስለዚህ አንቺም ደግሞ አታልቅሽ። ሴት ልጆች ደግሞ ሞቲቬት ይሆናሉ። ገና ቪዲዮን ሲያዩ አላየከውም እንዴ የማልቀስ ስሜት ይመጣልኝ ምናምን። ከባድ ነው እኮ ግን ያሉት ነገሮች ይከብዳል። አንቺ በኩል እውነት ነው ይከብዳል። ግን ደግሞ አሁን ወደ እረዳሻለሁ የኔ እናት የምር እንደዚህ በጣም ለብሩክ ያላት ፍቅር ከበፊቱም አብረን እሷን አውቃታለሁ። ዛሬ አይደለም አውቃት በፊቱም አውቃታለሁ ነው በቃ ስለ ብሩክ ሲነሳ በቃ የሆነ ነገር ሆነ ከተባለ እልቅሻዋ አንባዋ ማለት ነው። በጣም ነው ውስጧ ይነካል፣ ያዝናል። ብሩክ እኮ እንደዚህ የሆነ ሲባል በቃ የሱን ክፉነት መስማት አትፈልግም። በጣም እኔ ውስጧ ያለው እንትን በጣም እንደውም ብናገናኛቸው እና ባገናኛት በጣም ደስ ይለኛል። ለምሳሌ ግን ሃይሚ ማለት ነው የሚገርም ነገር ስማ፣ ልትለወጥብሽ ትችላለች። የሚገርም ነገር ስማ፣ ሃይሚ ማለት ሚስቱ አሁን ሚስቱን ባትሆን ቀለበት እንኳን ባያረጉ ባይጋቡ እንኳን በጣም ነው የምትወደውና እንኳን አጠገቡ የምታስደርሰሽ አይመስለኝም ያምር። ምክንያቱም ሴት ባይዘው ሌላ ነገር እኮ ያስባል ሴት ልጅ እንዲያው ለምሳሌ በጣም ብዙ ነገሮች የቅናት መንፈስ የሚባል ነገር አለ። ግን የሚገርም ነገር ማለት የሚገርም ነገር የሆነ ነገር ለማንሳት ነው ብላ የሚገርም ነገር ስማለሽ ለሷ ባርነች ሃይሚ አዳምጠኛ ባይዘው ሃይሚ የአብርሃም ወንድም ነች ታውቃላችሁ? የአብርሽ ወንድም ነች። የአብርሽ አዳምጠኛ ሻዳምጣለ አሰራው እንኳን ፋሚሊዎች ስሜት አይቶናል አይደለም። አሁን እሷ ይኸውልህ ሌሊት እንግዲህ እኔ ባለፈው በቃ በሌሊት 9 ሰዓት 9 ሰዓት እንግዲህ ሌሊት ሲደወል እኔ መርዶ ወይ ድንገተኛ ነገር ሲሆን ነው ገባ። ኢማጂን እሱ ለካ ይኸውልህ ማታ 3 ሰዓት ላይ ፖስት ተደረገ ቪዲዮ ማለት ነው የነ ብሩክ ቪዲዮ ተፖስተና ለካ እሷ ዳኒ አይተዋለች ቪዲዮ አይተዋለች። ከዛም በጣም ዲፕሬሽን ውስጥ ሆና ደብሮኛል ምናምን ብላ ደወለች። ከዛ ምን ሆነሽ ነው ምናምን አልኳት ስላት ምን አለች መሰለህ? አሁን ያለችው ማለት ነው ሌሊት ላይ እንግዲህ 9 ሰዓት ላይ አንስቼው ስናወራ ምን ትለኛለች? በእንትናን ብሩክን ወደማይሆን ደረጃ ውስጥ ሊያስገቡት እያሰቡ ነው ገባ። አሁን ዳኒ ቤት ሄዶ ተጣላ፣ ተደባደበ ገባ። ህግ ቢመጣ ዝም ይለዋል አይለውም አይደለ? ስለዚህ ያ ነገር በጣም አሳሳቢ ደረጃ ላይ ነው። ህግ መጣ ማለት እንግዲህ ብሩክ ህግ የያዘው ነገር ደግሞ በጣም ከባድ ነው። አዎ ህግ የያዘው ነገር በጣም ከባድ ነው። ፋሚሊዎች በቻልነው አቅም ሼር ኮፒ ሊንክ አድርገን እነ ብሩክን ራሱ ካሉበት ነገር ማውጣት ምንችል እነ ዳኒ ብናስታርቅ ገባ። ሃይሚስ ቢታረቁ ደስ አይል? በጣም ስንት ሺህ ህዝብ ነው የነሱን መፋቀር፣ የነሱን መዋደድ፣ የነሱን ደስ ማሰኘት ራሱ የሚጠብቁትኝ እና አንዷ ደግሞ እሷ ነች እና 9 ሰዓት ላይ ደውላ እንባ ከረዩ አትልም? አለቀሰች። በታይ አንግሪም አንቺ በጣም አለቀሰች። ከፍቶኝ ነበር ያ ሁሉ ነገር ሆኖበት ቪዲዮን ሳይ ደግሞ በጣም ነው የደበረኝና ለዛም ነው በዛን ሰዓት ደውዬ እሱ ጋር እንደተጨነቀ ነገርኩት እና ደውላልኝ በቃ እኔም አይዞሽ ብዬ አጽናንቼ ምናምን ነገር እንደውም ይሄን ሐሳብ ያመጣሁት እኔ ነኝ። ቪዲዮ ብትሰሪ ፋሚሊዎች ቢያውቁ ለምን ሁላችንም ውስጣችን ተቀብሮ ነው ያለው አይደል? እንዴ ወደ ኦዲየንስ ብናወጣው ኦዲየንስ ደግሞ አብሮ ይወያይበታል። እንዳንቺ ደግሞ ብዙ ሞቲቬት የሚሆኑ ሴቶች ሊኖሩ ይችላሉ። እነሱ ደግሞ ሞር ማነቃቃት ብንችል ገባ። ይሄ ነገር እንትን ወደ ሪያሊቲው ስንመጣ እንዴት ነው ፊልም አይተክ
ስሜታዊ ትሆናል አይደለ? ያ ነገር ደግሞ እኛ ጋር ይፈጠራል። አሁን እነሱ ሲጣሉ ሲደባደቡ ዳኒ ደም በደም ሲሆን ያለው የህግ ነገር አለ። እነሱን ስናይ ምንድነው ኬዙ ከፍ እያደገ መጥቶ ብሩክን እንዳናጣው ነው። ገባ? ብሩክን አጣነ ማለት ሀይሚም ሀዘን ውስጥ የምትገባው። ተወዷለች እኮ አብረው መሆን ይፈልጋሉ፣ ግን ለምን አብረው እንደማይችሉ ነው እኔ ትንሽ ግራም ያጋባኝና ያሉትን ነገሮች በስቴፕ ቢሄዱ ተመልካቾቻችንም እንግዲህ እንደ ሀሳብ ብንወያይበት እንደዚህ ቢሆን ብላችሁ ሀሳብና ኮሜንት ካላችሁ ኮሜንት ላይ እናንተም አስፍሩልን። እኛ እያነበብን ሀሳባችሁን እንቀበላለን። ይሄ የውይይት መድረክ እናድርገው እስኪ። ለምን ጀስት ቡና ቦታ ሆነን ብንጫወት ገባ? አሁን ይሄን ቶክ ቡና ቦታ ላይ ብናወራው ገባ? ስለነሱ ያሉት መረጃዎች ቀን በቀን ብናደርስ ገባ? አሪፍ ይሆናልኝና እናንተም ሀሳቦቻችሁን አሳውቁን ኮሜንት ላይ። ሁላችሁም ሀሳቦችን በደንብ እንድንወያይበት አይደል እንዴ? ምን ትላለህ? ደግሞ ሀሳባችሁን አይተን የበለጠ ደግሞ ከፍ አድርገን ተወያይተንበት ወደ እናንተ እናደርሳለን። ያልተነሱ ርዕሶች ካሉ አብረን እንድንወያይ የሚያደርጉን ሀሳቦች አሉ። ለምን እነሱን ሰርፕራይዝ ብናረጋቸው ገባ? አዲስ አበባ ሄደን እነሱን አግኝተን ሰርፕራይዝ ብናረጋቸውስ ገባ? እነሱን ደስ ይላቸዋል። ፋሚሊዎቻችንም ደስ ነው የሚላቸው ከነሱ ጋር አብረን ቪዲዮዎች ብንሰራ ገባ? እንሰራለን ደግሞ። ስለዚህ ይሄን ቪዲዮ ሁላችሁም ለሃይሚና ለብሩክ አድርሱልን። ቪዲዮ እነሱ ይዩትን። ለምን እኛ እየሰራን ያለ ነው የነሱን ጥሩ ጎን ነው። ምክንያቱም እቺ ልጅ እንድትሰቃይ ነው። ለምን ትሰቃያለች? እንደሱ ያሉ ሰዎች በጣም ብዙ አሉ። እኔ ብዙ ጊዜ ነው ማለትና ካለበለዛ ደግሞ ያው ለብሩክን እናገናኛታለን በስልክም ቢሆን አገናኝተን ምንም ነገር በስነ ስርዓት። ለምን ያሉት ነገሮች በጣም ከባድ ናቸው። ሴት ላይ የሚፈጠረው ነገር እናንተ እንደ ቀልድ የምትሰሩት ነገር ሰው ጋር ሲደርስ በጣም ፊሊንግ አለው። ገባ? ትፈቀራለህ አትፈቀርም አይደለም። ገባ? የሴት ነፍስ ደግሞ ትንሽ ልብ ስስ ነች አይደለ? ስለዚህ ቶሎ ነው የምታፈቅረው ሴት ልጅ ገና እንዳየች ሊሆን ይችላል። ይሄ ደግሞ አስበው ቀን በቀን ቪዲዮ እየተለቀቀ ስለሱ ያለ ስሜት ሞር እየጨመረ ነው የሚመጣው። ገባ? እሱ ተመታ ሲባል አስበው በጣም ልቧ ያዝናልኝ፣ ታለቅሳለች ምናምን ነገር። ስለዚህ ይሄ ነገር መቆም አለበት። በሷ ብቻ አይደለም አይደል? በሁላችሁም ጋር ያለ ስሜት ነው። የብሩክ አፍቃሪዎች እስቲ ኮሜንት ላይ ሁላችሁም አለን በሉ። አለን እያላችሁ ጻፉልን። አለን በሉ። እኛ እንደጋገፋለን። የራሳችን ግሩፕ ቻናልን ከፍተና እንወያይበታለን። እናዋለን ማለት ነው። ስለ ብሩክና ስለ ሃይሚ በደንብ እንድንወያይበት ቻናሎች እንከፍታለን አይደል እንዴ? ቴሌግራም ቻናልን ከፍተና ስለነሱ እንደዚህ ቢያረጉ እኮ እንደዚህ ይሆን ነበር። ገባ? አሁን ዳኒ ከመሀላቸው ቢወጣ ሃይሚና ብሩክ የመፋቀር ፕሮባቢሊቲያቸው በጣም ከፍ ይላል አይደል? ስለዚህ ያ ነገር እንዳይፈጠር እናንተም በቻላችሁ አቅም እነሱ ኮሜንት ጋር እየገባችሁ ጥሩ ነገር ጻፉ። እኛ ጋር ስለነሱ ሀሳብ አስተያየታችሁን ጻፉልን፣ አስቀምጡልን ነው የምንለው። እንግዲህ አንቺ ማይዞሽ እሺ፣ እናገናኝሻለን። ምንም ችግር የለውም። ለሊት እየደወልሽ ደግሞ እባክሽ እኔ ብሩክ እንደዚህ ሆነ፣ እንደዚህ ሆነ፣ ብሩክ ዛሬ ደበደቡት እኮ ትለኛለች። ስለሚያሳዝነኝ ደውላ ጭራሽ ደግሞ ማታ ደግሞ ደውላ ዳኒ ነው ደበደቡ አለች። ዳኒን ደበደቡ ስትለኝ በቃ እኔ ገብቼ ዩቲዩብ ላይ አለ እየደበደበው ነው ዳኒን። በጣም አይዞሽ በቃ ምን ያለ ነገር ነው። ወንድ ልጅ ነው እንዴ? በሚስት ስትመጣ ነው ደበደ። አንተም ብትሆን እኮ የምታደርገው ነገር አይደል እንዴ? አንተም አሁን ብትነካ እንዴት ነው ዝም ትላለህ እንዴ? ሲጀመር ወንድ ልጅ ደግሞ በጥል ነው። ገባ? ማመን ካለብህ ወይ እጅ በእጅ ተጣላ ዳኒ አይደል እንዴ? ወይ እጅ በእጅ ተጣላና ይወጣል። አንተ መሀል እየገባህ አትበጥበጥ። ብዙ ነገር እንትን አትበል። ሁለቱ ይፋቀሩበት። እንደዚህ ጥሩ አይደለም። እና እንዴት ነው ሐሳብን ትንሽ አድርግና እንቋጨው። ያው እኔ ማለት በቃ ጀስት ይሄ ነገር በቃ እንዲቋጭ ፈልጋለሁ። ምክንያቱም ሁለቱ መጣላት የሌለባቸውም ብሩክም ቢሆን ራሱን ማስከበር አለበት። በዚህ መልኩ እሷን እንደዚህ እቺ ልጅም እንደዚህ መጎዳት የሌለባትም ማለት ነው። ለምን ታለቅሳለች?
ማለት ጀስት አንተ ነህ ዛሬ እዚህ ሚዲያ ላይ ወጣ እንድትሆን ስሜቷን እንድትወጣ ያደረከው እንጂ ብዙ ጊዜ እንዳለቀሰች ነው። እና ይሄ ነገር እንዲቆም ነው በቃ ጀስት የሆነ መፍትሄ እንፈልጋለን። ያለውን ነገር መፍትሄ እናበጅለታለን ማለት ነው። አንተ የሚሆነ ነገር በላቸውና የምትለውን ከዛ ያው ክርክሩ አላለቀም። ሞር ለምን እኛ ለደቂቃው እዚያ ጋር ካሜራማን አለ እሱ እንትን ይልብናል ምናምንና ክርክር ሲሆን እንዴት ነው በጣም ሰፋ ተደርጎ ነው የሚሆነው። እና በቅርብ ቀን እንደውም ወደ ፖድካስት ምን እናመጣው እንችላለን አይደለ? ቁጭ ብለን ማይክ ይዘን የምንወያይበት እናደርጋለን። እንደዚህ አይነት መድረክ እንፈጥራለን። ገባ? ለምን ዩቲዩበሮቻችን እነሱ ሲሰሩ ሰው ጋር የሚመጣው ነገር ኦዲየንስ ጋር የሚመጣው ፊሊንግ በጣም ከባድ ነው። እንደማየው ነገር ታክሲ ውስጥ ሆኖ በጣም የምታለቅስ ልጅ አይቻለሁ፣ እኔ ያጋጥሞኛል። ለምን ብሩክ ለምን ተመታ፣ ሃይሚስ ለምን እንደዚህ ያረጋታል፣ ለምን ተለያዩ እያለች የምታለቅስ ልጅ እኔ በጣም አውቃለሁ። እና ይሄ ነገር ሁላችን ጋር የሚፈጠር ነገር ነው። እኔም አሁን ሃይሚ ትንሽ ስትጎዳ በጣም አዝናለሁ። ለምን በጣም ነው መወዳት፣ ታሳዝነኛለች። አረ ማወዳት የለም በጣም ነው የምታሳዝነኝ። ገባ? እና ያ ነገር እንዳይፈጠር እኛም መድረኩን ሰፋ አድርገን እናንተ ጋርም አብረን የመወያየት ቻንስ እናመጣለን። እናንተም ኮሜንት ላይ በርቱ በሉን፣ ጻፉልን እስቲ ኮሜንት ላይ። አዎ በርቱ ተበራቱ በሉን። ሀሳብ አስተያየታችሁን ከኮሜንት ላይ አስቀምጡልን አይደለ? አዎ ላይክ አድርጉት ይሄንን ቪዲዮ ብዙ ሰው እንዲያየው። አዎ ስለዚህ ሰብስክራይብ በማድረግ እስቲ እኛን አበረታቱ። አዎ ለዚች ልጅ ስትሉ እንኳን ሰብስክራይብ እያደረጋችሁ ስለዚህ ቻናሉን እናሳድገው። ቻናሉ በደንብ ይደግ። ሼር፣ ኮፒ ሊንክ፣ ላይክ፣ ሰብስክራይብ እያደረጋችሁ ከኛ ጋር ሁኑ። የእናንተ ላይክ የእናንተ ኮሜንት ነው እኛን የሚያበረታታን። ስለዚህ እናንተ ነገር ደግሞ በቀጣይ እናሳያችኋለን። እሷ ከምን ደረሰች የሚለውን ነገር በቀጣይ ቪዲዮ ደግሞ የምንመጣ ይሆናል። ብሩክን እናገናኛታለን ወይ ደውለንም ቢሆን ወይ ደግሞ ብቻ የሆነ ነገር ፈጥረን የሆነ ነገር ላይ እንደርሳለን። ስለዚህ በቀጣይ ቪዲዮ ይጠብቁናል ብዬ ገምታለሁ። አላለቀም፣ ይሄ ቪዲዮ አላለቀም። በጣም ዘስፔንስ ሆኖ ነው የሚቆመው። ስለዚህ በቀጣይ ቪዲዮ እንደምንገናኝ ተስፋ አደርጋለሁ። የእሷንም ስሜት ሀሳቧ ከምን ደረሰ የሚለውንም ከብሩክ ጋር ደውለን ቢሆን እናገናኛታለን ይመስለኛል። በቃ ስለዚህ ደውለን እናገናኝሻለን። በፋሚሊዎች ስም እንግዲህ ቃል ገባለሁ አይደል? አዎ። ስለዚህ ሁላችሁም ሼር፣ ኮፒ ሊንክ፣ ላይክ እያደረጋችሁ ይሄን ቪዲዮ እስከ መጨረሻው ድረስ ስላያችሁት ከልብ አድርገን እናመሰግናለን። በሃይሚና በብሩክ ስም ይህን ቻናል ሰብስክራይብ አድርጉ። እንወዳችኋለን። እስከ ሳምንት፣ መልካም ሳምንት። አመሰግናለሁ።